የዓለም ጦርነት 3 ቢነሳ ኢትዮጵያ ከፍተኛ አደጋ ላይ ትወድቃለች ወይ? በመካከለኛው ምስራቅ በቀይ ባህርና በአፍሪካ ቀንድ ያሉት የጂኦፖለቲካ አደገኛ ሁኔታዎች ወደ አንድ ዓለም አቀፍ ሁኔታ ቢቀላቀሉ ብሎ ያስቡ። ወደ 2026 የዓለም አቀፍ ግንኙነት ሁኔታ እንኳን በደህና መጡ። ለሶስት አስርት ዓመታት የአፍሪካ ቀንድ በአካባቢ ግጭቶች፣ የድንበር ውዝግቦች፣ የእርስ በርስ አለመረጋጋትና የሰብአዊ ቀውሶች ይታይበት ነበረ። ነገር ግን ዛሬ ኢትዮጵያ ወሳኝ የሆነ የጂኦፖለቲካ መገኛ ላይ ትገኛለች። ይህ የዓለም አቀፍ የስለላ ኤጀንሲዎችን እንቅልፍ የሚነሳው ጥያቄን እንመለከታለን። የዓለም ጦርነት 3 ቢነሳ ኢትዮጵያ የመፍረስ አደጋ ላይ ትወድቃለች ወይ? ኢትዮጵያ የአፍሪካ ቀንድ የህዝብ ቁጥር ፖለቲካዊና ኢኮኖሚ ምሰሶ ናትና ከ120 ሚሊዮን በላይ ህዝብ ያላት ታዳጊ ኢኮኖሚ ያላትና የአፍሪካ ህብረት መቀመጫ በመሆኗ በዓለም አቀፍ መድረኮች ችላ ልትባል የማትችል ሀገርም ናትና። ይሁን እንጂ የ2026ቱን ነባራዊ ሁኔታን ስንመለከት በመካከለኛ ምስራቅ እየቀጠለ ያለውና እየሰፋ ያለው ግጭት ከአጎራባች አጋሮች ጋር ያለውን ያልተረጋጋ ግንኙነትና ጥልቅ የሆነ ውስጥ ፖለቲካዊና ብሔር ተኮር ውጥረት ኢትዮጵያን በአደገኛ ሁኔታ ላይ እንድትገኝም አድርጓታል። በዚህ ጥልቅ በሆነ ትንታኔያችን ውስጥ ዓለም አቀፉ ግጭቶች እንዴት ኢትዮጵያን ወደ ውዝግብ ውስጥ እንደሚያስገባትም እንመረምራለን። የኢኮኖሚ ተጋላጭነቶችን፣ በቀይ ባህር ዙሪያ ያሉ ጥምረቶችና ኤርትራና ሶማሊያ የሚከተሉት የአካባቢው አደገኛ ሁኔታዎችና ዓለም አቀፍ ጦርነት ወደ ሀገር ውስጥ አደጋ ሊቀየር የሚችሉ ውስጥ ያለመረጋጋቶችንም የምንቃኝ ይሆናል። እነዚህ ሁኔታዎችንም የምንፈትሽ ይሆናል። ውድ የማለዳ ቤተሰቦቻችን እንደምን ከረማችሁልን? በምንሰራቸው ቪዲዮዎች የምትወዷቸው ከሆነ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰባችንም ይቀላቀሉን እያልን ወደ ዛሬ ትንታኔያችን እንመልከት። የኢትዮጵያ ተጋላጭነትን ለመረዳት በመጀመሪያ ከድንበሯ ውጭ ወዳለው ወደ መካከለኛ ምስራቅ እንመልከት። በመካከለኛ ምስራቅ ያለው ጦርነት ከጦርነት ቀጠና ርቀው ከሚገኙ ሀገሮች ጋር የተሳሰረ ዲፕሎማሲያዊና ኢኮኖሚያዊ ቀውስን እየፈጠረ ይገኛል። ኢትዮጵያ ለዓለም አቀፍ ንግዷ በአጎራባች ወደቦች ላይ የምትተማመን ሀገር እንደመሆኗ መጠን ለዓለም አቀፍ የአቅርቦት ሰንሰለት መስተጓጎልና የኃይል ቀውስ እጅግ ተጋላጭ ሆነች ሀገር ሆናለች። ዓለም አቀፍ ሀያላን ሀገሮች ሲጋጩ የነዳጅና የመርከብ ትራንስፖርት ዋጋ በከፍተኛ ሁኔታ እየጨመረ ይመጣል። በቅርብ ወራት ውስጥም የመካከለኛ ምስራቅ ግጭት በስዊዝ ቦይና በባብ ኤል መንደብ የባህር ወሽመጥ የሚደረገውን የባህር ላይ ትራፊክን በማስተጓጎል የምስራቅ አፍሪካን ወሳኝ የንግድ መስመሮችንም አጨናንቆ ይገኛል። ለኢትዮጵያ ኢኮኖሚ ውጤቶች ከባድ ፈተናዎችም የምንላቸውን እንመልከት። የነዳጅ ግሽበት፣ የገቢ ነዳጅ ዋጋ መጨመር የኢትዮጵያ መንግስት አጠቃላይ ኢኮኖሚ እድገትን ለመከላከል ነዳጅን በከፍተኛ ደረጃ ድጎማ እያስተናገደ ይገኛል። እነዚህ ድጎማዎች ለታዳጊ መሰረተ ልማትና ለዕዳ አስተዳደር በጣም አስፈላጊ የሆኑ የውጭ ምንዛሬ ክምችቶችንም እንዲሟጠጡ እያደረጉም ይገኛሉ። ከዚህም ባለፈ የአቅርቦት ሰንሰለትን መስተጓጎል ከ90% በላይ የሚሆነው የኢትዮጵያ ዓለም አቀፍ ንግድ በጅቡቲ ወደብ በኩል የሚያልፍም ሲሆን የመካከለኛው ምስራቅ ግጭት ወደ ቀይ ባህር ወይንም ወደ ኤደን ባህረ ሰላጤ ቢዛመት ወደብ ላይ ከፍተኛ መጨናነቅና እንደ ማዳበሪያ፣ መድኃኒትና የእህል ያሉ አስፈላጊ ሸቀጦችን እጥረትንም እንዲከተል ያደርጋል። በሌላ በኩልም የውጭ ጉዳይ ፖሊሲ መቀናጀትን እንመልከት። በቅርብ ጊዜ በተደረጉ የዲፕሎማሲ ግንኙነቶች ኢትዮጵያ ጓደኞቿን በጥንቃቄ መምረጥ እንዳለባት ያስመለክታል። በተባበሩት መንግስታት ድርጅት በተደረጉ አወዛጋቢ ድምጾች ኢትዮጵያ በተለይም ከምዕራባውያኑ የፋይናንስ ተቋማትና የተባበሩት አረብ ኤሚሬቱና የእስራኤል ካሉ መካከለኛ ምስራቅ አገሮች ጋር ያላትን ስትራቴጂካዊ አጋርነትን ቅድሚያ ስትሰጥ ተመልክተናል። የመካከለኛው ምስራቅ ጦርነት ዋና ዋና ዓለም አቀፍ ኃይሎችን ለምሳሌ መያዝ እና አሜሪካን በአንድ በኩል ኢራን ወይም አጋሮቿን ደግሞ በሌላ በኩል ቢያሰልፍም የኢትዮጵያ አሁን ያለችበት አቋም በዓለም አቀፉ ማህበረሰብ ውስጥ አደገኛ ቦታ ላይ ሊያስቀምጣትም ችሏል። የኢኮኖሚ ድንጋጤው ብቻውን የዋጋ ግሽበትና የእርስ በርስ አለመረጋጋትን ሊፈጥር የሚችልም ጉዳይ ይሆናል። ይህም አንድም የውጭ ወታደር ወደ ሀገሪቱ ከመግባቱ በፊት ሀገሪቱ ከውስጥ ሊያናውጣት የሚችልም ከባድ ስጋት ይሆናል። በሌላ በኩል የአፍሪካ ቀንድ አደገኛ ሁኔታን እንመልከት። የኢኮኖሚ ተጽዕኖ የሚያስደነግጥ ከሆነ የክልሉ የደህንነት ሁኔታዎች ደግሞ
ይበልጥ አስፈሪ ያደርጋቸዋል። ኢትዮጵያ ውስብስብና አንዳንዴም ግጭት በተሞላባቸው ግንኙነት ውስጥ ካሉ አጎራባች ሀገሮች ጋር የተከበበች ናት። የአፍሪካ ቀንድ ያልተፈቱ ቅሬታዎች አደገኛ ቦታም ነው። እናም የዓለም ጦርነት የክልሉን ግጭት ዋና ማነቃቂያ ሊሆን ይችላል። በዛሬው ጊዜ የአፍሪካ ቀንድ የሚቀርጹት ቁልፍ ሁነቶችንም እስቲ እንመልከታቸው። በመጀመሪያ ደረጃ የቀይ ባህር ተደራሽነትና የሶማሊያ ውጥረት። በ2024 እንደ አውሮፓውያን አቆጣጠር በኢትዮጵያና በሶማሊላንድ መካከል የተፈረመው ታሪካዊ መግባቢያ ስምምነት ኤምኦዩ ምክንያት ውጥረቱ እጅግ ከፍተኛ ሆኖ ቀጥሏል። በዚህ ስምምነት መሰረት የኢትዮጵያ የባህር ኃይል ጣቢያና የንግድ ወደብን ለማቋቋም የቀይ ባህር ዳርቻን የ20 ኪሎ ሜትር እርዝመት መሬትን ለመከራየት የፈለገችም ሲሆን በመላሹም የሶማሊላንድን ነፃነትን ለመቀበል አቅዳም ነበረ። እንደ ቱርክ ያሉ የዓለም አቀፍ የማስታረቅ ጥረቱ ሁኔታዎችን ለማረጋጋት ቢሞክሩም የጂኦፖለቲካዊ ጉዳይ ግን ጥልቅ ነው። ሶማሊያ ይህን ስምምነት ሉዓላዊነቷና የግዛት አንድነቷን በቀጥታ እንደመጣስም ትመለከተዋለች። በውጤቱም ሶማሊያ የኢትዮጵያ በክልሉ ያሉትን ተጽዕኖ ለመክታት ከግብጽና ከኤርትራ ጋር የጠበቀ የመከላከያ ግንኙነት መስርታለች። ዓለም አቀፍ ግጭት ቢነሳ ይህ የዲፕሎማሲያዊ ውዝግብ በቀላሉ የውክልና ጦርነት ወይንም ፕሮክሲ ዋርን ሊሆን ይችላል። ውጫዊ ኃይሎች የኢትዮጵያ ባህር ኃይልን ምኞትን ለመቆጣጠር የሶማሊያና የግብጽን አቋምን ሊጠቀሙበትም ይችላሉ። በሌላ በኩል በሁለተኛ ደረጃ የኤርትራ ምክንያት እንመልከት። የአዲስ አበባና የአስመራ ግንኙነት በጣም ተለዋጭ እየሆነ መጥቷል። ምንም እንኳን ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ለሁለት አስርተ ዓመታት የቆየውን ጦርነት በ2018 አሁንም እንደ አውሮፓውያን አቆጣጠር ቢያቆመውም አብይ የኖቤል ሽልማት እንዲያገኙ አስችሏቸዋል። ግንኙነቱ ግን ከጊዜ ወደ ጊዜ በጣም እየተበላሸ መጥቷል። በሰሜን ኢትዮጵያ የተካሄደው የእርስ በርስ ጦርነት ያቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ኤርትራ ከሰላም ሂደት ውጪ መሆኗን ጥልቅ የሆነ ቅሬታና ጥርጣሬንም እንዲያጭርባት ሆኖ አልፏል። የኤርትራ አመራር የኢትዮጵያ ቀጥተኛ የወደብ ተደራሽነት ለማግኘት ያላት ፍላጎት በጣም ስለሚያሳስባት የአሰብና የምጽዋ ወደቦች ላይ የኤርትራ ሉዓላዊነትን የሚያሰጋ እንደሆነም ትመለከተዋለች። በዓለም አቀፍ ግጭት ሁኔታ ውስጥም ኤርትራ ከሌሎች ጸረ ኢትዮጵያ ቡድኖች ጋር በመቀላቀል በማበር ቀዝቃዛ ሰላምን ወደ ትኩስና ብዙ ግንባር ወዳለው የድንበር ጦርነትም ልትቀይረው የሚችልበትም ጉዳዮች ያመላክታል። በሌላ በኩል በሶስተኛ ደረጃ የሱዳን ግጭትን እንመልከት። በሱዳን ያለው የእርስ በርስ ጦርነት ኢትዮጵያ ምዕራባዊ ድንበርን ከፍተኛ ውጥረት ወዳለበት ቀጠናም ለውጦታል። በሱዳን ጦር ሳፍና በፈጣን ድጋፍ ሰጪው ወይንም አርኤስኤፍ መካከል ያለው ግጭት ወደ ኢትዮጵያ ጉዞ የተሰመተ ቢሆንም መቶ ሺዎች የሚቆጠሩ ስደተኞችም እንዲገቡ ምክንያትም አድርጎታል። ከዚህም በላይ የኢትዮጵያ በአርኤስኤፍ ድጋፍ ከምታደርገው ከተባበሩት አረብ ኤሚሬቶች ጋር የቀረበ ግንኙነት እንዳላትም ያስከስሳታል። አንዳንድ ዘገቦች እንደሚያሳዩትም የተባበሩት አረብ ኤሚሬቶች የተደገፉ እንቅስቃሴዎች በቤኒሻንጉል ጉሙዝ ክልል ከኢትዮጵያ ድንበር አቅራቢያ ያሉ መሰረተ ልማቶችንም ይጠቀማሉ ይላሉ። በሌላ በኩል የኤርትራና የግብጽ የሱዳን ጦርም ይደግፋሉ ተብሎ ሰፊ እምነትም አለ። በዚህ ምክንያት የሱዳን ግጭት በአፍሪካ ቀንድ የውክልና ጦርነት ሆኖ እየቆየም ይገኛል። ዓለም አቀፍ ግጭት የተነሳ ይህ የውክልና ጦርነት ሊስፋፋና ኢትዮጵያ ከአጎራባች ሀገሮች ጋርም ወደ ቀጥታ ግጭትን ሊያስገባት እንደሚችልም የሚያመላክቱ ጉዳዮች አሉ። በሌላ በኩል በአራተኛ ደረጃ የምንመለከተው ታላቁ የኢትዮጵያ ህዳሴ ግድብ እና የአባይ ጉዳይ ይሆናል። ታላቁ የኢትዮጵያ ህዳሴ ግድብ ወይንም ግሬት ኢትዮጵያን ሬኔሳንስ ዳም ለግብጽ ህልውና የሚያመላክት ጉዳይ ሆኖ ተቀምጧል። ኢትዮጵያ ግድቡን ለመሙላት ብትቀጥልም ግብጽ ፕሮጀክቱ የውሃ ደህንነቷን የሚያሰጋ እንደሆነም ትናገራለች። ግብጽ የኢትዮጵያን ለመክበብ ሶማሊያና ደቡብ ሱዳንን ጨምሮ ከአጎራባች አገሮች ጋር ወታደራዊ ጥምረትን በንቀትም እያደረገች ትገኛለች። በዓለም አቀፍ ጦርነት ወቅትም ግድቡን በጠላት የክልል ወይንም ዓለም አቀፍ ኃይሎች የአየር ጥቃት ኢላማ ሊሆን እንደሚችል አመላካች ሆናል። ይህም ግጭቱን በቀጥታ ወደ ኢትዮጵያ የሃይድሮ ኤሌክትሪክ መሰረተ ልማቶችን የሚያመጣ ጉዳይ ሆኖ ይቀመጣል። አሁን ከምስራቅ አፍሪካ ጉዳዮቻችን ወደ ሀገር ውስጥ ግንባር ወይንም የውስጥ መከፋፈል እንመልከተው። አንድ የቆየ የጂኦፖለቲካ ምሁር የአንድ አገር የውጭ መከላከያ ጥንካሬ ከውስጣዊ አንድነት የተቆራኘ ነው ይላል። ዛሬ ኢትዮጵያን ስንመለከት የሀገሪቱ የፖለቲካ ሁኔታ ከፍተኛ ጫና ውስጥ ይገኛል።
የፌዴራል መንግስቱ ስልጣንን ለማዕከላዊና ሀገሪቱን ከብሔራዊ ፌዴራሊዝም ወደ ይበልጥ የተዋሃደ አገራዊ ስርዓት ለማሸጋገር ጥረት ቢያደርግም ይህ አካሄድ ግን ከፍተኛ ተቃውሞም ገጥሞት ይገኛል። የሀገር ውስጥ ዲፕሎማሲው በበርካታ ዋና ዋና የግጭት ነጥቦችም የሚታወስ ይሆናል። ከዚህ ውስጥም ጥቂቶቹን እንመልከት። የመጀመሪያው የክልል ግጭቶችና የሚሊሻዎች መነቃቃት። ምንም እንኳን የሰሜን ትግራይ ግጭት በ2022 ዓመተ ምህረት የፕሪቶሪያ ስምምነት ቢያበቃም በአካባቢ ደረጃ የሚፈጸሙ ጥቃቶች ግን አሁንም ድረስ ቀጥለው ይገኛሉ። በምዕራብ ትግራይ አወዛጋቢ ቦታዎች ውጥረቱ እንደቀጠለም ሲሆን የአማራ ክልል ኃይሎችና ሚሊሻዎችም በቦታው ታሪካዊ ባለቤትነትን በመጠየቅ ላይም ይገኛሉ። በአማራ ክልል ያለው ሁኔታ በፌዴራል ኃይሎችና በፋኖ ሚሊሻዎች መካከል ከፍተኛ ውጊያዎችም በመታየት ላይ ይገኛል። ይህም በአገሪቱ እምብርት ውስጥ አለመረጋጋትን እየፈጠረም ቀጥሏል። በሌላ በኩል ኦሮሚያም አለመረጋጋት ይታይበታል። በጣም ብዙ ሕዝብ በሚኖርበት የኦሮሚያ ክልል ከፍተኛ የሆነ የጎንዮሽ እንቅስቃሴዎችና አለመረጋጋት ማጋጠሙን ቀጥሏል። በፌዴራል ኃይሎችና በኦሮሞ ነጻነት ሰራዊት ወይንም ኦላ መካከል የሚደረጉ ግጭቶች የግብርና ምርትና የአካባቢ አስተዳደርን በማስተጓጎል ላይ ይገኛሉ። በፌዴራል አስተዳደሩ ላይም ጥልቅ የሆነ የፖለቲካ መከፋፈልና አለመተማመን እንዲፈጥርም አድርጓል። በመጨረሻ ኢኮኖሚና ሰብአዊ ቀውሶችን እንመልከት። ረጅም ጊዜ ያስቆጠረው ድርቅ ከውስጥ ግጭቶች ተጽዕኖ ጋራ ተደምሮ ትልቅ ሰብአዊ ቀውስንም እየፈጠረ ይገኛል። ከ3 ሚሊዮን በላይ የሚሆኑ ኢትዮጵያንም የምግብ እርዳታ የሚፈልጉም ሲሆን ሀገሪቱ በሚሊዮን የሚቆጠሩ ከረሃብ ለመታደግ በዓለም አቀፍ ለጋሾች ላይም ተመስርታ ተቆይታለች። በዓለም አቀፍ ጦርነት ምክንያትም የሚፈጠሩ የኢኮኖሚ ውድቀትም እነዚህ ተጋላጭነቶች ህዝቦችን የሚያጠፋም ሲሆን ይህም ወደ ሰፊ ህዝባዊ አመጽም ሊያመራ እንደሚችል ያመላክታል። በመጨረሻም የተከፋፈለች ሀገር ተጋላጭነቷን እንመልከት። ኢትዮጵያ በዓለም አቀፍ ጦርነት ወቅት ለውጭ ጫናዎች ከተጋለጠች ውስጣዊ መከፋፈል ለውጭ ጣልቃ ገብነትም እጅግ ተጋላጭ እንድትሆን ያደርጋታል። ተቃዋሚዎች ኢትዮጵያ ብሔር ፌዴራሊዝም በመጠቀም ለአመፀኛ ቡድኖች ወይንም የብሔር ሚሊሻዎች በቀላሉ ገንዘብና የጦር መሳሪያ ድጋፍን በማድረግ እንዲችሉም በርን የከፈተ ጉዳይ ሆንላቸዋል። አደጋው ኢትዮጵያ ጦርነት ማጣት ብቻ ሳይሆን ሀገሪቱ በጎሳና በክልል መስመር ልትከፋፈል የምትችልበትና የአፍሪካ ቀንድን ወደ ውድቀት ሊያመራ የሚችልበት ሁኔታም እንዲፈጠር ያመቻቸ ጉዳይ ሊሆን ይችላል። አሁን ደግሞ አስከፊ ሁኔታው ወይንም የዓለም ጦርነት 3 ቢነሳ በኢትዮጵያ ላይ ያለው ተጽዕኖ ምን እንደሚሆን እንመልከት። ታዲያ አስከፊ ሁኔታን ስንመለከት የዓለም ውጥረት ወደ ኒውክሌር ጦርነትና ዓለም አቀፍ ኢኮኖሚ ውድቀት ቢያመራ ይህ ለኢትዮጵያ ምን ማለት እንደሆነ እስቲ እንመልከት። በመጀመሪያ አንደኛ ላይ የሙሉ ኢኮኖሚ አንቆ መያዝ፣ የመሬት መቆለፍ ኢትዮጵያ በቁጥጥር ስር በምትችላቸው የአቅርቦት ሰንሰለቶች ላይ ከፍተኛ ጥገኝነትን ያደርግባታል። የባቦ ኤልመንደብ የባህር ወሽመጥና የቀይ ባህር ንቁ የጦር ቀጠናዎች ከሆኑ ንግድም በሙሉ በሙሉ ቆመ ማለት ነው። ይህም በጅቡቲ ወደብ ወይንም በኬንያ በኩል ያሉ አማራጭ መንገዶች ከሌሎች የኢትዮጵያ ኢኮኖሚ የነዳጅ ማዳበሪያና የሕክምና ዕቃዎችም እጥረት እንዲያጋጥማት ያደርጋል። ይህም የመሰረታዊ የምግብ ዕቃዎች ዋጋ በከፍተኛ ሁኔታ የሚጨምርም ሲሆን ይህም ደግሞ በሰፊው ረሃብና የከተማ አመፅን እንዲጀመር የሚያመቻች ሁኔታ ይሆናል። የፌዴራል መንግስቱ የውጭ ምንዛሬ ክምችቱ በሳምንት ውስጥ ሊያልቅበት የሚችል ሲሆን ይህም የኢንዱስትሪ የግብርናና የንግድ እንቅስቃሴዎችን ወደ ማቆም ደረጃ ሊያሻግረው የሚችል ይሆናል። በሌላ በኩል ሁለተኛ ላይ የወታደራዊ እንቅስቃሴና የውክልና ጦርነትን መስፋፋት ይመጣል። የአፍሪካ ቀንድ ሰፋፊ ዓለም አቀፍ አለመግባባቶች መፍትሄ የሚፈልጉበት ቀጠና እየሆነ መጥቷል። የመካከለኛ ምስራቅ ኃይሎችና ዓለም አቀፍ ሀያላን ሀገሮች በቀይ ባህር ላይ ያላቸውን ስትራቴጂካዊ ጥቅምን ለማስጠበቅ ተቀናቃኝ ቡድኖችን ለማስታጠቅ አያቅማሙም። ይህም የኢትዮጵያ ከምዕራባውያን ኃይሎች ወይንም ከተባበሩት አረብ ኤሚሬቱ ጋር ያላት ግንኙነትን በቀጥታ ተቃዋሚ ጥምረትን ኢላማ ያደርጉታል። የሀገሪቱ ድንበሮች የአየር ጥቃት፣ የድሮን ጦርነትና ከኤርትራ ወይንም ሶማሊያ በውጪ ፍቃድ የሚደገፉ ወታደሮች ጥቃት ሊያደርሱባት ይችላሉ። ለተለያዩ ሚሊሻዎች የሚደረገው የጦር መሳሪያና የገንዘብ ፍሰት ደግሞ ኢትዮጵያ የመከላከያ ሰራዊትን በተለያዩ ግንባሮች ላይ የግዛት አንድነትን እንዳይጠበቅ ያደርገዋል። በሌላ በኩል ሶስተኛ ላይ የምንመለከተው የሀገር መፈራረስን እንደሚያመጣ ይሆናል። በዘለቀው የዓለም አቀፍ ግጭቶች ባየናቸው ውስጣዊ ጫናዎችና
አደገኛ ደረጃ ሊደርሱ ይችላሉ። የክልልና የብሔር ልሂቃን የፌዴራል መንግስትን ሊጠብቅባቸው እንደማይችል በመወሰን የአካባቢ አስተዳደሮችን ነፃነታቸውን እንዲያውጁ ወይንም የታክስ ገቢዎችና ምልመላዎች እንዳይታዘዙ ሊያግዱ ይችላሉ። ይህም የኢትዮጵያ መንግስት የመፈራረስ የሰብአዊ አደጋን ከማስተካከሉም በላይ መላው የአፍሪካ ቀንድ አደጋን ውስጥም ከፍተኛ አደጋን ሊያስከትል የሚችል ጉዳይ ይሆንም ይመጣል እንደማለትም ነው። በመጨረሻም ማጠቃለያን ስንመለከት የ2026 ሁኔታዎች ማስጠንቀቂያ ምልክት እየሆኑ መጥተዋል። ኢትዮጵያ ገለልተኛ ደሴት አይደለችም። በመካከለኛ ምስራቅ፣ በቀይ ባህርና በአፍሪካ አህጉር ኢኮኖሚና ፖለቲካዊ እውነታዎች ውስጥ በጥልቀት የተሳሰረች ሀገርም ናት። አደጋዎቹ ከፍተኛ ናቸው። እናም ለስህተት የማይሰጠው ቦታ በጣም መቀነስ አለበት። ወደ ዓለም አቀፍ ግጭት ገድል ውስጥ ከመግባት ለመዳን የኢትዮጵያ ትልቁ መከላከያ ወታደራዊ ኃይል ሳይሆን ከአጎራባች አገሮች ያለውን ውጥረት ማርገብና በአገር ውስጥ እውነታዎችና የሁሉን አቀፍ ውይይቶችን ማድረግ አስፈላጊ ጉዳይ ይሆናልና የ21ኛው ክፍለ ዘመን አደገኛ ሁኔታዎች መምህርን እንዳሉትም የክልል ትብብርን እና ኢኮኖሚ ጥንካሬን ከልዩነትና ከግጭት በላይ የሚያስቀድም የአመራር ጥበብን የሚጠይቅ እውነትም እየሆነ መጥቷል። እኛም የዛሬ ትንታኔያችንን በዚያ በቃን። የምንሰራቸው ቪዲዮዎች ከወደዷቸው ቻናላችንን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰባችንን ይወዳጁን እያልን በቀጣይ ሌላ መጠናቀቅ እስከምንገናኝ በያላችሁበት ቸር ቆዩ።